እናትዬ የምወደው በጣም ነው የምወደው። እኔ በየቦታው ስላንተ ብናገር እንዴት ደስ እንደሚለኝ ብታውቅ። ያንተ ሽምግልና ላይ በመገኘቴ ለኔ ትልቅ ኩራት ይሰማኛል። የሚመችህ ይመቸኛል። እወዳለሁ ናትዬ። የምንወደው ተዋናያችን ናቲ ጌታቸው የሽምግልና ስነ ስርዓት ላይ ስለተገኛችሁ በታላላቅ ወንድሞቹ፣ ባጎቶቹ፣ በሙያ ቤተሰቦቹ፣ ወንድሞቹ ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ቀጣዩን ፕሮግራም ምን እንደሚመስል ማንድያ ያወራናል። ከዚያ በፊት ግን እኔ ማለት የምፈልገው ነገር ናትዬ የተባረከ ጋብቻ ያድርግልን። አንተ ድምቀት ነህ ለኛ ነው። ከድንግልና ወደ ሙያ አዘነበልኩ ስለሞተው እስቲ ሌላው የሙያ አባታችን እዚህ እንዳለ የሙያ ጓደኞቼ እንዴት ናችሁ? ሰላም ነው ወይ? ናታይ በጣም የምንወደው ወንድማችን ነው። ዛሬ ያው ሽምግልና ልንሄድለት ነው። ሰዓቱ እየደረሰ ስለሆነ ቶሎ እንሂድ ይሻላል። ሰዓቱ እየደረሰ ነው። እንኳን ደስ ያለ ጎበዝ ልጅ ነው። ታዛዥ ልጅ ነው ናታይ። እኔ እውነት ታዛዥ ልጅ ነው። እንደ ሕፃን ልጅ ና ስንለው የሚመጣ ሂድ ስንለው የሚሄድ በዛውም እንዴ ሂዱ ይለናል። እንዳለው ነው አባሮን ያውቃል ብዙ ጊዜ። ግን ናታዬ እንኳን ደስ ያለ ወንድሜ። ላንተ ሽማግሌ በመሆኔ እጅግ ደስተኛ ነኝ። በተረፈ ደግሞ ወጣት ሙሌ እንካ ናታዬ እንኳን ደስ አለ። ደስ ብሎኛል ሽማግሌ በመሆኔ። ያው ወንድሜ ነህ። የተባረከ ትዳር ያድርግልህ። ደስ የሚል ዘመን ይሆንልህ። ከጎንህ ነኝ እኔም ሁሌ በማስፈልግ ሰዓት ሁሉ ያለውን ተሞክሮ እያንዳንዱን ነገር ማስረዳት ስለምችል አይዞን ነው እንግዲህ ወጣ አይዞን ጠንከር ማለት አይ የደበኩትን እንዳላወራ ነበር። ናቲ መብራት ሚዜክ ነኝ። ለብቻ እነግርሃለሁ። አሁን መናገር የምችለው ከሰርጉ በፊት እንኳን ለዚህ ቀን አበቃ። በጣም የምወደው ጓደኛዬ ነው። ረጅም ጊዜ አብረን የኖርነው ብዙ ልጆቻችሁ ታውቃላችሁ። እንኳን ደስ አለ። አይ ነው ናትዬ እውነት በጣም ደስ ብሎኛል። ለኔ ናቲ በጣም ባለውለታዬ ነው። ያውቃል እኔና እሱ የምናውቀው ሚስጥር አለ። በጣም ባለውለታዬ ነው። ለዚህ ቀን ስለደረስክ ናትዬ አንተንም እንግዲህ የወደፊቷ ባለቤትንም እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። እንግዲህ የምትሄዱበትን ሽምግልና እንዲቀናኝ እግዚአብሔር ይርዳኝ። እናንተን ደግሞ አደራ ብዬ ሚስቴን ይዛችሁልኝ እንድትመጡ በአክብሮት እጠይቃለሁ። ጥያቄዎች ይኖራሉ ደግሞ እንደ ሁኔታው እንመልሳለን። ልንድረው ነው ናታይ። እስቲ ሄደን ደግሞ እንጠይቅ። እስቲ ደግሞ ናታይ ሚዜ ነኝ። ሽማግሌዎች አጅቤ ነው የምሄደው ዛሬ። የኛ ባለሙያ እየጠበቅን ነበር። የዘገየንበት ምክንያት
ለካ እኛን እዛ እያስጠበቀ ወንድማችን እዚህ ተገኝቷል። ይሁን ዞሮ ዞሮ ቤተሰብ ስለሆንን ሰርሽ ምንም ችግር የለውም። እንግዲህ የመጣንበት ዓላማ አበባው ይናገራል ብዬ አስባለሁ። ይህ አበባ ትልቅ ተምሳሌት ነው። እንዲህ ደማቅ የገዘፈ ትልቅ ሀሳብ ነው ይዘን የመጣ ነው። የሀገራችንን ባህል፣ ወግ፣ ስርዓት የጠበቀ ልጃችሁን ለልጃችን አባት እንድትሆኑ ልጅ እንድንሆናችሁ የሚጠይቅ ጥያቄ ነው ይዘን የመጣ ነው። እስቲ ደግሞ ወደ አጎቶቹ ልሂድ። ዘሪት ህሊና ደረጀን ወይም ህሉ ደረጀን ለልጃችን ለናታይ ጌታቸው የትዳር የህይወት ጓደኛ እንድትሆነው መልካም ፈቃዳችሁን ለመጠየቅ ነው የመጣ ነው። ለምትሰጡን መልካም መልስ አስቀድመን እናመሰግናለን። አመሰግናለን። እዚህ ማያችሁ እኛም እዚህ ስንጠብቃችሁ ነበር። እሱ የአበባዊ ነገራል ጥያቄያችሁን አሁን እሳቸው ሁኔታ አስቀምጠውታል። ስለዚህ ጊዜ ሁኔታዎች ቤተሰብ አለን ትንሽ ሾቃለን ከቤተሰብ ጋር ግን የእኛን ጥያቄ ለማስቀደም እንደው ናታይ ምን አይነት ባህሪ አመሉስ እንዴት ነው? እሱ ነበር ትንሽ የባህሪ ጉዳይ። ሌሎቹ ሌላ ጥያቄ ስለተዘጋጀላቸው ያው ስለ ባህሪው ሁሉም ያውቃል። ናታይ በጣም ወደው ወንድሜ ነው። ከስራ አጋርነት ውጪ ብዙ ጊዜ አብረን ኖረናል። የዛሬው ቀን ደርሶ ይህንን ቀን ስላየው በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይህም በማለቴ ውስጥ ስለ ናታይ የሆነ ነገር ማሰብ የሚያቅታቸው አይመስለኝም። ናታይ ብዙ ሰው ጋር በስራውም ይሁን በግል ባህሪው በጣም ብዙ ወዳጅ ያለው ሰው ነው። ዛሬ ሽምግልናውም ያለው አጀብ በራሱ ስለ ናታይ ይገልጻል እና ናታይ በጣም ጥሩ ቤተሰብ ነው። ጥሩ ቤተሰብ ነው ያገኛችሁት ፍቃዳችሁን ካገኘንና በጣም የምንወደው በጣም ጥሩ ባህሪ ያለው በጣም ለሰው ቅርብ ተገኙ ወይም ደግሞ ማናችንም በጠራነው ጊዜ የምናገኘው ወንድማችን ነው እና ናቲ ስለ ናታይ እንግዲህ በግል ባህሪው ኮዮቹ ጓደኞቹ የበለጠ ይናገራሉ። እኔ ናታይ በሙያው ያሸነፈኝ ሙያተኛ ነኝ፣ የሙያው ቤተሰብ ነኝ። ግን በትወናው ጥበብ ያሸነፈኝ ወጣት ተዋናይ ነው። ያሸነፈኝ ስል እንደዚህ እንደምታዩት አብሬያቸው ከወጣቶቹ ጋር ያለሁት የሚያሸንፉኝ አሸንፋችሁኛል ብዬ እየደወልኩ ጓደኛ ከማረጋቸው ውስጥ አንዱ ናታይ ነው። ለኔ በጣም አክባሪ ነው። መልካም ልጅ ነው። ሙያውንም የሚያከብር ልጅ እንደሆነ ከተለያዩ አቅጣጫዎች እሰማለሁ። እንግዲህ ሌላው ደግሞ እንደ ዘመኑ እንደ ወቅቱ እነሱ ራሳቸው ተጠናንተው ተናበው ነውና የሚቀጥሉት። ሌሎቹን ባህሪያት ወደ እነሱ ብንተው መልካም ነው ብዬ አስባለሁ። ጋሽ ሰራዊት ወላጆች ለልጆቻቸው መጨነቅ የተለመደ ነገር ነው። ሁላችንም ልጆች አሉን፣ ድረናል። ልጆች ያውቃሉ፣ ራሳቸውን ምርጫቸውን ያስተካክላሉ፣ እንደ ድሮ ልጆች አይደሉም ብለን ስጋት ቢኖረንም ጋብቻ የእግዚአብሔር ነው። ሰሎሞን ምን ይላል? ሀብትና ንብረት ከእናት ከአባት ይወረሳል ይላል። መልካም ሚስት ግን ከእግዚአብሔር ዘንድ ነች። መክብብ ላይ ያለ ጥቅስ ነው እና የእናንተ ጭንቀት ይገባናል። ሁላችንም ቤት ያለ ነው። ግን ለእግዚአብሔር መስጠቱ ከዚህ በላይ ያለውን መልካም ከእግዚአብሔር ያደርግላት ከእግዚአብሔር ያደርግለት ብለን ብንቀበለው መልካም ነው እላለሁ። አመሰግናለሁ። እንኳን ለዚያ በቃ እንላለሁ። ልጃችን ናታይ በሃይማኖቱ የኦርቶዶክስ ሃይማኖት ተከታይ ናዝሬት በሚኖርበት ጊዜ ራሱ በልጅነቱ ጀምሮ የቤተ ክርስቲያን አገልጋይ ጀምሮ ነበረ። ከቤተሰቡ ጋር ጥሩ ምግባር ነበረው። በሃይማኖቱ ጉዳይ የኦርቶዶክስ ሃይማኖት ተከታይ። እሺ እንግዲህ እኛ አሁን በመሰረቱ ያሁን ቀደም ብለው ወንድሜ እንዳሉት
ገቢ ማለት ገቢው ምንድነው፣ መተዳደሪያው ምንድነው የሚለውን ጥያቄ ልንጠይቅ አስበናል። ዞሮ ግን ይሄንንም እሳቸው የጠቀሱት መሰረት የገቢውን ብቻ መጠየቅ ሳይሆን ሌሎች አንዳንድ ነገሮች እኛ እንደተባለው በእውነት ነው የምለው እዚህ ውስጥ ያላችሁት የምናያችሁ በሙሉ ባለሙያዎች ናቸው። አገሪቱ አለን ብላ የምትመካባችሁ ሰዎች ናቸው። ግን 4 ሰዓት የተቀመጥን ይኸው 7 ሰዓት መጣችሁ። 3 ሰዓት ታይም ኮስት እንግዲህ ታውቁታላችሁ። የራሳችሁን እንትን የቀራችሁበትን ወይም ደግሞ ሌት የሆናችሁበትን ጊዜ ታውቃላችሁ። ዞሮ እናንተን በእውነቱ ይህን ያህል ጊዜም ደቂቃም ማስቆማችንም ለኛም እየተሰማን ስለሆነ ልጃችንን ለልጃችሁ ሰጥተናል። ምናልባት መጀመሪያ ላይ አዋዝቼ የተናገርኩትን እንደው ወዳጄ ነው ብለው አልፈውት ይሆናል እንጂ በዛም በኩል መጣው ጠብቁን ይለናል። እዚህም ቀድሞ ገብቷል። ግራ ገብቶን ነው እንጂ የኛም ሽማግሌ ነው። በኋላ ስንሰማ እንዲሁ ስለላ ስናካሄድ እዚህ እንዳለ ስናውቅ ነው የመጣ ነው እንጂ ማርፈድ ሆን ብለን አስበን አይደለም። በሰራዊት ምክንያት ነው። ሌላ ምንም ሊሆን አይችልም። ጥያቄያችንን ስለተቀበላችሁ እግዚአብሔር ያክብርልን። እናንተንም እድሜና ጤና ይስጥልን። የእነ አብርሃም እና የሳራ የይስሐቅና የርብቃ የዘካርያስና የኤልሳቤጥ ጋብቻ ይጠቀሳሉ። የእነሱን አይነት ጋብቻ ያደርግላቸው። በተለይ የአብርሃምና የሳራን ጋብቻ ያደርግላቸው ሲባል ቀላል ምርቃት አይደለም። አብርሃም የእግዚአብሔር አማኝ ብቸኛ የእግዚአብሔር አምላኪ ጣዖት በሚመለክበት ሰዓት ብቸኛው የእግዚአብሔር ወዳጅ ነበር። ሚስቱም እንደዛው እና አብርሃም ሀብታም ነበር፣ ለጋስ ነበር፣ እንግዳ አስተናጋጅ ነበር። ልጆቹ ዘሮቹ ተመርቀውለታል። የአብርሃምና የሳራን ያርግላቸው ሲባል ብዙ ነገር የሚያጠቃልል ነውና ይሄንን በዚህ ነው የማጠቃልለው። የኔን እዚህ ስላገኘኋችሁ የሆነ ትልቅ ቤተሰብነት ነው የተሰማኝና ይሄን ወዳጅነት እግዚአብሔር ያዝልክልኝ ይላል። ስጦታ እንዲያበረክቱ ወንድሙ all I
ብሎናል። በጣም የመጨረሻው ትልቁን አበባ ይዘን የመጣን መስሎኝ ነበር። እስካሁን ገዝፎብኝ ነበር። ልክ እሷ ስትገባ በጣም ደስ የሚል ነው። እኛም አበባ ይዘን ነው የጠበቅናችሁ። እዚህ ጋም ያለው አበባ ደግሞ የባሰ ይሄንን ነገር የሚናገር ነበር። ሙሽሪቷ ስትመጣ ደግሞ ሌላ ደማቅ ሆነ። እንደውም ቅድም እየተነጋገርን ነበር፣ ያመጣችሁት በግ ቀንድ የለውም እና ለምንድን ነው ስንል፣ አይ ቀንድማ የጸብ ምልክት ነው ምን ያደርጋል ብለን ነው አለ ታምሩና በጣም እናመሰግናለን። ሁሉ ነገር ሙሉ ነበር። ደስ ይላል። በጣም ደስ ስላላችሁ። ዛሬ ኢትዮጵያ ውስጥ ቲያትር ቢኖር ቲያትር ተዘግቷል ማለት ነው። ሁሉም ባለሙያ እዚህ ነው ያለው። ስለመጣችሁ ደስ ብሎናል። ጋብቻችሁን ደግሞ የአብርሃም የሳራ የተባረከ ልክ እንደዚህ አበባ ብዙ ያማረበትና የበዛ ያድርገው። ፍሬያችሁን እድሜና ጤና ይስጣችሁ።